ሰላም የተወደዳችሁ የአይሲቲ ተማሪዎች እንግዲህ እስካሁን ድረስ እንዳያችሁት ኢንተግሬት ዳታቤዝ ዊዝ ኤ ዌብሳይት የሚለው ዩኒት ኦፍ ኮምፒተንሲ ጀምረን እዚህ ደርሰናል። አሁን ፕራክቲካል ምን እንደሚመስል ፕራክቲካሊ ለማየት ሙከራ እናደርጋለን። ስለዚህ ዌብሳይታችን ላይ ሆነን እንዴት ሪኩዌስት እናደርጋለን፣ ዳታቤዙ ላይ እንዴት ብሎ ዳታችን ይገባል፣ እንዴትስ ሪትራይቭ እናደርገዋለን፣ እንዴትስ አፕዴት እናደርጋለን፣ እንዴትስ ዲሊት እናደርጋለን ሪከርድ የሚሉትን ነገሮች በስፋት ከዚህ በኋላ እናያለን ፕራክቲካሊ። ስለዚህ አሁን ምንድነው የምናደርገው? ይሄን ለማድረግ ሶስት የተለያዩ ስራዎችን እንሰራለን። የመጀመሪያው ስራ ምንድነው? ኤችቲኤምኤል ፋይል ክሬት እናደርጋለን። ኤችቲኤምኤል ፋይል ክሬት የምናደርገው ለምንድነው? ፎርሙን ዲዛይን ለማድረግ ነው። ኤኒ ብራውዘር ከፍተን እዛ ብራውዘር ላይ ሆነን የተለያዩ ነገሮችን ስናስገባ ዳታቤዙ ላይ መሄድ አለበት። ስለዚህ ማስገቢያው ወይም ደግሞ ዩዘሩ ከዳታቤዙ ጋር ኮሚኒኬት የሚያደርገው ስሩ ዘ ብራውዘር ስለሆነ እዛ ብራውዘር ጋር እንዴት አድርገን ኢንተራክት እናደርጋለን የሚለውን በኤችቲኤምኤል ስለሆነ የምንሰራው ኤችቲኤምኤል እንዴት እንደሚሰራ እናያለን። ከዛ ቀጥሎ ደግሞ ዋናው ፒኤችፒ ፋይሉ ነው። ፒኤችፒ ፋይሉ ከዳታቤዙ ጋር የሚያስተሳስረን እሱ ስለሆነ ማለት ነው። ስለዚህ ሌላ ፒኤችፒ ፋይል ደግሞ ክሬት እናደርጋለን። ከዛ ባሻገር ዛምፕ ሰርቨራችንን ከፍተን ወይም ዋምፕ ሰርቨር ሊሆን ይችላል እንደተማርነው ቲዮሬቲካሊ በተለይ ለዊንዶው ያው ዋምፕም ዛምፕም እንችላለን። ዛምፕ ሰርቨር ግን ተመራጭ ነው እንዳለው። ስለዚህ ዛምፕ ሰርቨራችንን ከፍተን ፒኤችፒ ማይ አድሚን የሚለው ላይ እሱን ታመርጠን ሃው ቱ ክሬት ዳታቤዝ ሃው ቱ ክሬት ቴብል የሚለውን ዲቴል ስላየን እዛ ላይ ዳታቤዛችንን ክሬት ካደረግን በኋላ በዳታቤዛችን ስር ደግሞ ቴብላችንን ክሬት እናደርጋለን። ምን ያክል ነምበር ኦፍ ኮሉምን እንደሚያስፈልገው ፎርሙ ላይ ባረግ ነው ልክ እነዛን ፊልዶች እናስገባና ክሬት እናደርጋለን። ስለዚህ እነዚህን ሶስት ስራዎች አንድ ባንድ እንዴት እንደሚሰሩ እናያለን ማለት ነው። መጀመሪያ እስኪ አክቹአሊ የትኛውም ሊቀድም ይችላል፣ ከሶስቱ አንዱ ሊቀድም ይችላል። ግን ለአሁኑ እንድመችን ለማስረዳት እንድመች እናንተ ማረዳት እንድመቻችሁ መጀመሪያ ኤችቲኤምኤል ፋይሉን ክሬት ለማድረግ እንጥራለን ማለት ነው። ስለዚህ እሱን ክሬት ስናደርግ ኤዲተር ያስፈልገዋል። ያው እንደምታውቁት ባለፈውም ክላስ ላይ እንዳወራ ነው የተለያዩ ኤዲተሮች ይኖራሉ ኤችቲኤምኤል ፋይል ክሬት ለማድረግ። በዋናነት ግን ከዊንዶ ጋር ኢንተግሬት ሆኖ አብሮ የሚመጣው ኖትፓድ ስለሆነ ኖትፓድን መጠቀም እንችላለን፣ ኢዚም ስለሆነ እሱ ማለት ነው። ከዛ ውጭ ግን ኖትፓድ ፕላስ ፕላስ፣ ሰብላይም እና የተለያዩ ቪዥዋል ስቱዲዮ የሚባሉ እነዚህን ነገሮች መጠቀም እንችላለን። ስለዚህ ኖትፓድ ክሬት እናድርግና ለአሁኑ እዚህ ጽፈን ኖትፓድ ብንል ኖትፓድ ይመጣልናል። ስለዚህ እዚህ ኖትፓድ ላይ ፎርሙን ክሬት እናድርግ ማለት ነው፣ ኤችቲኤምኤል ፎርሙን። ስለዚህ ኤችቲኤምኤል ፎርሙን ክሬት ስናደርግ ምንድነው የምናደርገው? መጀመሪያ ታጎችን እንጽፋለን ኤችቲኤምኤል፣ ከዛ ሄድ እናደርጋለን፣ ከሄድ ቀጥለን ታይትል እንጽፋለን፣ ታይትሉን እዚህ ጋር ፎርም ልንለው እንችላለን፣ ችግር የለውም። ከዛ ታይትል እንዘጋለን። ኤችቲኤምኤል በተማርነው መሰረት ለእያንዳንዱ ታግ የራሱ መዝጊያ ስላለው እዚህ ጋር ሄዱን መዝጋት እንችላለን። ሄድ እንዘጋለን ማለት ነው። ከዛ ቀጥሎ እንግዲህ ቦዲን ከፍትና ቦዲያችንን እንጽፋለን እዚህ ማለት ነው። አሁን የምንሰራው በዋናነት ፎርም ነው አይደለ? ስለዚህ ፎርም ታግን ከፍትና ፎርም ብለን እንከፍትና አክሽኑን እንሰጣለን። አክሽን ማለት ምን ማለት ነው? ቅድም አንድ ፋይል ያስፈልገናል ብለናል። ሶስት ስራዎች እንሰራለን። ከነዚህ አንዱ ኤችቲኤምኤል ክሬት ማድረግ ነው ኤችቲኤምኤል ፎርሙን፣ ሁለተኛው ደግሞ ፒኤችፒ ፋይሉን ክሬት ማድረግ ነው ብያችኋለሁ። ስለዚህ እዚህ አክሽን የምትለው ላይ በኋላ የምንሰራት የፒኤችፒ ፋይል እሷን ሰርተን ሴቭ የምናደርግባት ስም እዚህ ጋር ትጻፋለች። ለምን? ይሄ ፎርምና ፒኤችፒው
መተሳሰር መቻል አለባቸው። የሚተሳሰሩት በዚህ ስም ነው። ስለዚህ PHP ፋይሉን በኋላ ክሬት ስናደርግ በምን ስም ሴቭ እናድርገው አሁን መወሰን እንችላለን። በኋላ ክሬት ሳደርግ እዚህ በጻፍኳት ስም ነው ሴቭ ማድረገው ማለት ነው። ስለዚህ ምን ልበለው ለምሳሌ አድ የሚያደርግ ከሆነ ዳታ አድ የሚያደርግ ከሆነ አድ ልበለውና አድ ፎርም ማነው አድ ፎርም ስለሆነ የምንሰራው አድ ልበለውና አድ ዶት PHP ለምን በኋላ PHP ፋይል ክሬት ስለምናደርግ ማለት ነው። ሜተዱንም እዚሁ አሳይን ማድረግ አለብን። ሜተድ እኩል ይሆናል ብለን ሜተድ እኩል አክሽንም እዚህ ጋር እኩል ይሆናል ሳይን መግባት አለባት። ሜተድ እኩል ይሆናል ያው ጌት እና ፖስት ቲዮሬቲካሊ ተምረናቸዋል። ፖስት ምንድነው? ጌት ምንድነው? ጌት ስናደርግ ምን ያደርጋል? አድሬስ ባር ላይ ምንድነው ኢፌክቱ? ፖስት ምን ያደርጋል? አድሬስ ባር ላይ ምን ያደርጋል? ከሴኩሪቲ አንፃር ያላቸው ልዩነት እዛ ክላስ ላይ ስለተማርን እሱን አስታውሱ። ለአሁኑ ፖስት እንበለውና ፖስት ብለን ሜተዱን መጥቀስ እንችላለን። ከዛ በኋላ እንግዲህ የሚገቡትን ነገሮች እዚህ ጋር ኢንፑቱን መስጠት እንችላለን ማለት ነው በኢንፑት ታግ። ስለዚህ ኢንፑት እያልን እዚህ ጋር ኢንፑት እንበል። ታይፑ አሁን ቴክስት ከሆነ እኩል ይሆናል ቴክስት እንላለን ማለት ነው። ለምን ቴክስት ስለሆነ የምናስገባው ማለት ነው። ለምሳሌ አይድ ነምበር፣ ኔም፣ ፋዘር ኔም፣ ጀንደር፣ ኤጅ፣ አድሬስ እንደ አይነት ነገሮች የምናስገባ ከሆነ ቴክስት ቦክስ ነው የሚያስፈልገው። ስለዚህ ቴክስት ብለን እሱን እናደርጋለን ማለት ነው። ታይፕ ኔም ብለን ደግሞ እዚህ ጋር ኔሟን መጥቀስ አለብን። ኔም ምንድነው? በኋላ እዛ ላይ PHP ላይ የምንጠቀማት ስም ማለት ነው። ሲተሳሰር እዚህ ጋር የጻፍነው ኔም PHP ላይ ካላገኘው አይተዋወቅም ማለት ነው። ስለዚህ እዚህ ጋር የምንጽፋት ኔም እዛ PHP ላይ የምንጽፋት ይሆናል ማለት ነው። ለምሳሌ የዚህ የመጀመሪያው አይዲ ከሆነ እስኪ ኤስ አይዲ እንበለው። የተማሪ ከሆነ አሁን ለምሳሌ የምናስገባው ኤስ አይዲ እንበለው። ኤስ አይዲ እንበለውና እንዲህ አድርገን ኔሙን መጥቀስ እንችላለን ማለት ነው። ከዛ በተመሳሳይ ኢንፑት ታግ እንጠቀምና አሁንም ታይፑን ምን ማለት እንችላለን? እኩል ይሆናል ብለን ቴክስት እንለዋለን። ስለዚህ ኔሙን ደግሞ ከአይዲ ቀጥሎ ኔም እኩል ይሆናል ብለን ኤስ ኔም ልንል እንችላለን። ኤስ ኔም ብለን አሳይን ማድረግ እንችላለን። የስቱደንት ኔም ማለት ነው። አሁንም ሌላ ኢንፑት ታግ ተጠቅመን ታይፑን ስፔሲፋይ እናደርጋለን። ታይፕ እኩል ይሆናል ቴክስት ነው። አሁን ቴክስት ቦክስ ስለሆነ የምናስገባው ኔሙን እኩል ይሆናል ለምሳሌ ኤስ ፋዘር ኔም እንበል። ኤፍ ፋዘር ኔም የፋዘር ኔም ማስገባት ከፈለግን ማለት ነው። ቀጥሎ ኢንፑት እንበልና አሁንም ታይፑን እኩል ይሆናል ቴክስት ብለን ኔም እኩል ይሆናል ምን እናድርግ? አሁን ደግሞ ሴክስ ልንል እንችላለን፣ ችግር የለውም። ኢንፑት ኮፒ ፔስት ማድረግ እንችላለን። እንዲገባችሁ ብዬ ነው እየጻፍኩ ያለሁት። እየጻፍን በሄድን ቁጥር ሞር የማያዝ እንትኑ ስለሚጨምር ማለት ነው። ታይፕ እኩል ይሆናል ቴክስት እንላለን። ኔም እኩል ይሆናል ኤጅ ማለት እንችላለን ማለት ነው። ምናልባት የመጀመሪያዋን ካፒታል ላድርጋት። ከዛ አሁንም የመጨረሻ አንድ አድሬስ የሚል ታግ ይኖረንና ሌብል ይኖረንና ኢንፑት ታይፕ እኩል ይሆናል ቴክስት እንበል። ኔም እኩል ይሆናል አድሬስ። አሁን ሌላ ኢንፑት እንሰራለን ማለት ነው። ሌብሎቹን ወይም ዋና ዋና ፊልዶቹን ከጨረስን እነሱን ካስገባን በኋላ ወደ ዳታቤዝ እንዲገባ ኮማንድ በተን ያስፈልገናል። ስለዚህ ኢንፑት ታይፑን ምን እንበለው? ሰብሚት እንበለው። ወደዛ ሰብሚት ማድረጊያ ስለሆነ ማለት ነው። እዚህ ጋር ኔም አያስፈልግም። ቫሉ በተኑ ላይ የሚጻፈው ነገር
ለምሳሌ አሁን አንዳንድ ጊዜ አሁን ወርድ ላይ ጽፋችሁ ዝም ብላችሁ ሴቭ ሳታረጉ ክሎዝ በተን ላይ ክሊክ ብታረጉ ሴቭ ላርግልህ ሆይ ካንስል ላርግልህ ሆይ ዶንት ሴቭ የሚሉ በተኖች ይመጡ የለ። ስለዚህ ላዩ ላይ ያለው ጽሁፍ ቫልዩ በሚለው አትሪቢዩት ይጻፋል ማለት ነው። ሶ ቫልዩ እኩል ይሆናል ብለን ሰሚቱን ለምሳሌ አድ ልለው እችላለሁ። በካፒታል ላድርገው ከዛ እንድለይ አድ ስለው አድ የምትለዋ በተለይ ክሊክ ሳደርግ እነዚህን የጻፍኳቸውን አይዲውን፣ ኔሙን፣ ፋዘር ኔሙን፣ ሴክስ ወይም ጀንደር፣ ኤጅ፣ አድሬስ የሞላኋቸውን ቴክስት ቦክስ ውስጥ አድ የሚለው ላይ ክሊክ ሳደርግ እዛ ጋር ወስዶ ያሰፍራቸዋል ቴብል ውስጥ ማለት ነው። ክሊር ማድረግ ከፈለግን ደግሞ ኢንፑት ብለን ብንሳሳት ለምሳሌ ወይም ደግሞ የሞላነውን ነገር ክሊር ማድረግ ከፈለግን ታይፕ እኩል ይሆናል ብለን ሪሴት ብለን ሌላ በተን መስራት እንችላለን። የዚህ ቫልዩ እኩል ይሆናል ካንስል ልትሉት ትችላላችሁ። ካንስል ወይም ክሊር ልትሉት ትችላላችሁ። ማሪቨር ችግር የለውም። ዞሮ ክሊር ማድረጊያ ስለሆነ አንዱ መጠቀም ይችላል ማለት ነው። ስለዚህ እነዚህን ጨርሰናል። ሶ ኤችቲኤምኤል ፈርስት ሌቭል ላይ ወይም ሌቭል 1 ላይ ስትማሩ እንደምታስታውሱት እያንዳንዱ ታግ መዘጋት አለበት። ሲዘጋ ደግሞ ፍሮም ዘ ሪሰንት ቱ ዘ ፎርመር ነው መሆን ያለበትና አሁን ፎርም ታግ አልተዘጋም እዚህ ጋር። ስለዚህ ፎር ብለን እንዘጋለን። ወደ ኋላ እየሄድን ነው እንዘጋው ማለት ነው። አያችሁ እዚህ ጋር እቺ ፎርም ትቀርማለች አሁን ሃይላይት ያረኳት። ከዛ ቀጥሎ ደግሞ ማን ይዘጋል? ከፎርም በላይ ቦዲ አለች፣ ቦዲ ትዘጋለች ማለት ነው። ይሄን ታስታውሱታላችሁ። እዛ ሪማይንድ ለማድረግ ያክል ነው እንጂ ያን ያህል አስፈላጊ ሆኖ አይደለም ስለምታውቁት ማለት ነው። ከዛ ሲቀጥል ያልተዘጋው ምን ነው? ታይትል ተዘግቷል፣ ሄር ተዘግቷል፣ ኤችቲኤምኤል ላይ ያልተዘጋው። ሶ ፋይናሊ እሱን እንዘጋለን ማለት ነው። ኤችቲኤምኤል ታጉን እንዘጋና ይችን ፋይል ሴቭ እናደርጋለን። ይችን ፋይል ሴቭ የምናደርገው ግን ዋናው እዚህ ጋር ማስታወስ ያለባችሁ ዝም ብለን ኤኒ ፎልደር ላይ ኤኒ ድራይቭ ላይ አይደለም፣ ወይም ዴስክቶፕ ላይ አይደለም። ራሱ ሴቭ ማድረጊያ ቦታ አለው። ለምን? ዛምፕ ሰርቨር ስንጠቀም ሎካል ሆስት ነው የምንጠቀም። ስለዚህ ሎካል ሆስቱ ዛምፕ የሚያገኘው ምን ላይ ነው? እዛ ላይ ተጠቅመን ስንሰራ ነው። ሶ እሷን ፋይል ሴቭ አስ ብለን ሲ ድራይቭ ውስጥ ዛምፕ የሚል ታገኛላችሁ። እዚህ እንደማሳየው ዛምፕ የሚል እናገኛለን። እሱን ደብል ክሊክ እናደርጋለን። ከዛ ከፎልደሮቹ ከሚመጡት ፎልደሮች መካከል ኤችቲ ዶክስ የምትለዋን ይችን ትመርጣላችሁ ማለት ነው። እዚች ጋር ኤችቲ ዶክስ በቃ እዚህ ጋር አሁን የእናንተን ፎልደር መፍጠር ትችላላችሁ። ኒው ፎልደር ብዬ ለምሳሌ እዚህ ጋር ምን ልበለው? አሁን እዚህ ጋር አይሲቲ ልበለው። አይሲቲ ውስጥ አሁን ይችን ክሊክ ላርግና ደብል ክሊክ ላርግና አይሲቲ የሚል አሁን እዚህ ጋር እንግዲህ ዴስክቶፕ አለ፣ ማን ነው ሲ ድራይቭ አለ፣ ዛምፕ አለ፣ ኤችቲ ዶክስ የምትለዋ ፎልደር አለች፣ እዚህ ውስጥ አይሲቲ አለ። ሶ እዚህ ጋር ሴቭ ሳረግ ፋይሌን አድ ዶት ኤችቲኤምኤል ለምን ኤችቲኤምኤል ፋይል ነው አሁን የሰራሁት። በኋላ ደግሞ ፒኤችፒውን ስሰራ እዚች ጋር ቅድምና ፒኤችፒዋ ምንድነው ያልናት? አድ ነው አይደል? ተመሳሳይ ስም እንዳይሆን ለነገሩ ይችኛዋ ሌላ ስም ልቀይራት። ኢንሰርት ልበላት ይችላል። ለምሳሌ ኢንሰርት ፎርም ልትሉ ትችላላችሁ። ኢንሰርት ለምን? ፒኤችፒውን አድ ስላልኩት ቅድም እዛ ታስታውሱ ከሆነ ወይም በኋላ ስሰራ ፒኤችፒውን አድ ዶት ፒኤችፒ ነው የምለው። ስለዚህ ይሄኛውን ኢንሰርት ዶት ኤችቲኤምኤል ልበለው ማለት ነው። ኤችቲኤምኤል ስለዚህ ሴቭ ሳረገው ምን እንደሚመስል ከፍተን እናየዋለን። አሁን እዚች እስኪ ሲ ድራይቭ ላይ ይሄ ሚኒማይዝ ላድርገውና ኖት ፓዷን ሲ ድራይቭ ላይ ልክፈተው እስኪ ምን እንደሚመስል። በዛምፕ መክፈት እንችላለን። እንዴት እንደሚከፈት አክቹአሊ ሎካል ሆስት ብለን እዛ ጋር በሱ ባሳያቸው የተሻለ ይሆናል። ለምን? ዛምፑንም በዛው እንድንለማመደው። ዛምፕ ያው አጫጫኑን ባለፈው ስላየን ዛምፕ ሰርቨሩን ኦሬዲ የተጫነውን ነው አሁን ማሳያችሁ። እሱን ስታርት ማድረግ አለብን። ዛምፕ ኮንትሮል ፓነል የሚለውን ስታርት ማድረግ አለብን። ስለዚህ አፓቼ እና ማይስኩኤል ምን መሆን አለባቸው? ስታርት ማድረግ አለባቸው። አክቹአሊ ስታርት ሆኗል። አሁን ባይሆን ኖሮ ይቺ እንደዚህ ስታርት ሆኖ ነው የምታዩት ማለት ነው።
አሁን ቆሟል። ስለዚህ ስታርት ስናደርገው ይቺና ይቺ አረንጓዴ ይሆናሉ። አፓቸውና ማይስኬል የሚለው አረንጓዴ ይሆናሉ። ስለዚህ ስታርት ላድርገው አረንጓዴ ሆነች። ይቺንም ስታርት ላድርጋት አረንጓዴ ሆነች። ሶ ይሄ ሲበራ ብራውዘር ከፍተን ለምሳሌ ይሄ ልክፈተውና ብራውዘር ከፍተን ምን ማድረግ እንችላለን? ብራውዘር ከፍተን ያንን ፋይል ለመጥራት እዚህ ጋር ሎካል ሆስት ማለት እንችላለን። ሎካል ሆስት ማናት ፎልደራችን? አይሲቲ አይደለ? አይሲቲ ሎካል ሆስት ውስጥ htdocs የምትባል ፎልደር አለች። ከዛ እዛ ውስጥ የጻፍኩትን ፎልደር ነው የምጽፍለት። እዚህ ጋር አይሲቲ ካልኩት ኮል ያደርገዋል ማለት ነው። ለምን ሎካል ሆስት ስንል እዚህ ጋር htdocs የምትለዋን ፎልደር ያውቃታል ማለት ነው። ስለዚህ አይሲቲ ውስጥ insert.html አይደል የሰራናት? በቃ ሌላ ስላልሰራን ይቻት አንድ html ዶክመንት ሰርተናል። እሷ insert.html ብለን ሴቭ ያደርግናት ናት። ስለዚህ እሷን ክሊክ እናድርጋት እስኪ። አያችሁ አሁን እዚህ ቴክስት ቦክስ እዚህ ሆሪዞንታሊ መጣ ቴክስት። ይሄ የአይዲው ነው፣ ይሄ ፈርስት ኔም ነው፣ ይሄ ፋዘር ኔም ነው፣ ይሄ ሴክስ ወይም ጀንደር ነው። ያው አብዛኛውን ጊዜ ጾታ ለመግለጽ ሴክስ ነው የምንጠቀመው። ጀንደር እና ሴክስ ያው በሌላ ኮርስ ላይ ልዩነት አላቸው። ጀንደር የስራ ክፍፍል ላይ የሚጠቀስ ነገር ነው። አክቹዋሊ አይመለከተንም። ይሄኛው ደግሞ ኤጅ ያልነው ነው። ይችኛዋ አድሬስ ነች። ስለዚህ እዚህ ጋር ሞልተን አድ ስንለው አድ በተን አያቻችሁ በተኖቹን አድ በተን ላይ ክሊክ ስናደርግ ወደዛ ይሄዳል። አሁን ገና ልንሰራ ነው። ስለዚህ እነዚህ ከሚደረደሩ እነዚህ ምን እናርጋቸው መሰላችሁ? ወደታች እናርጋቸው። ኤችቲኤምኤል ታግ ስትጽፉ ትዝ ይምላችሁ ከሆነ አዲስ ላይን ለመጀመር ምንድነው የምንጠቀመው? ቢአር ታግ አይደለ? ቢአር ታግ እንደዚህ አድርገን ቢአር ወይም ብሬክ ማለት ነው። እንዳይቀራረብ ሁለት እናርገው። ሁለት ቢአር ለምሳሌ ቆይ ያሳያችኋለሁ። እዚህ ጋር ሁለት ላርገውና አንዱ ላይ አንድ አድርጌ ያሳያችኋለሁ። ቢአር ታግ አሁን ይሄንን ኮፒ ፔስት ማድረግ እችላለሁ። ኮፒ ላርገውና እዚህ ጋር ፔስት መጨረሻው ላይ ፔስት እዚህ መጨረሻው ላይ አዲስ ላይን እንዲጀምር ማለት ነው። እዚህም በተኖቹ አክቹአሊ ሁለቱም በተመሳሳይ ላይን ቢሆኑ ችግር የለውም። እዚህ ጋር ግን ቢአር ከተጠቀምኩኝ አንዱ ከላይ አንዱ ከታች ይሆናል ማለት ነው። ማድረግም ይቻላል። ስለዚህ አሁን ይሄንን አዲስ የሰራሁትን ነገር ሴቭ ማድረግ ይገባኛል ማለት ነው። እስኪ አሁን እዚህ ጋር ልሂድና ሪፍሬሽ ልበሉ። ሪፍሬሽ እንዳለዛ አያችሁ። አሁን ወደ ጎን ተደርድሮ የነበረው ወደ የት መጣ? ወደ ታች መጣ። እዚህ ጋር ምን እናደርጋለን? አሁን አይዲውን ለምሳሌ አይቲ ወይም አይሲቲ 123 ስሙሳ አበበ፣ የአባት ስምሳ አበበ ዘላለም እንበለው ለምሳሌ ስለሆነ ሜል ነው። ኤጁሳ ስንት እናድርገው? 22 አድሬስ ደሴ። ከዛ አድ ስንል የት መሄድ አለበት? ፒኤችፒ ማያድሚን ላይ እየሰራ ነው። ቴብል ውስጥ ኢንሰርት መደረግ አለባቸው። ይሄ ሲሆን ነው ዌብሳይት እና ዳታቤዛችን ኮኔክት አደረገ የምንለው። እዚህ ጋር አሁን ይሄ ሳምፕል ነው፣ ገና ኤችቲኤምኤል ፎርሙን ነው እየሰራ ያለሁት። ስለዚህ አድ ስለው እዛ መሄድ አለበት ማለት ነው። አያችሁ አሁን ፎርሙን ዲዛይን አድርገን ጨረስን ማለት ነው። አሁን ቀጣይ ደግሞ ምን እንሰራለን? ፒኤችፒ ፋይሏን እንሰራለን። ወይም ደግሞ ቀድመን ምኑን መስራት እንችላለን? ዳታቤዙንና ፒኤችፒ ማያድሚን ላይ ሄደን ሰርቨሩ ላይ ዳታቤዙንና ቴብሉን ክሬት ማድረግ እንችላለን። አሁን ቴብላችን የሚይዛቸው ፊልዶች ወይም አትሪቢዩቶች 6 ይሆናሉ ማለት ነው። አይዲ፣ ፈርስት ኔም፣ ፋዘር ኔም፣ ሴክስ፣ ኤጅ እና አድሬስ ማለት ነው እዚህ እንደምታዩት። ስለዚህ አሁን ይሄን አድ ብለው እዛ ነው ሄዶ የሚገባው። ይቺ ክሊር ቅድም እንዳልኩት ክሊር ማድረግ ያለች ጽፋችሁ ከማይገባ እንትን ከገባ ክሊር ስታደርጉት ክሊር ይሆናል ማለት ነው። ስለዚህ ልክ ይሄንን ካደረግን በኋላ ለምሳሌ እዚህ ጋር ልክፈትና ሎካል ሆስት ብዬ ልክፈትና ዳሽቦርዱን እንዳመጣልኝ ይሄን ላድርገው። እዚህ ጋር ነው ቴብሉን የምንሰራው። ሄዶ የምናስገባውን ብራውዘሩ ላይ የምናስገባውን ዳታ የሚገባበት ዳታቤዝ አሁን የምንሰራው ነው ማለት ነው። እዚህ
PHP MyAdmin ላይ የምንሰራው ወይም ዛምፕ ሰርቨር ላይ የምንሰራው ማለት ነው። ስለዚህ ይሄው መጣ። አሁን ዳሽቦርዳችን መጥቷል። ሶ PHP MyAdmin ስላችሁ የነበረው ቅድም ይሄ ነው። ይሄ ማውስ ፖይንተሯን የማንቀሳቀስበት ማለት ነው። እዚህ ጋር ነው። ሶ እሷን ክሊክ ስናደርግ PHP MyAdmin የሚለውን ክሊክ ስናደርግ የተለያዩ ስራዎች የምንሰራበት ዊንዶው ይከፈትልናል። አሁን ዳታቤዙን ክሬት ላድርግ። ዳታቤዝ የምትለዋ ታብ ላይ ክሊክ እናደርጋለን ማለት ነው። እዚህ ታብ ላይ ክሊክ ሳደርግ ዳታቤዝ ክሬት ማድረጊያ ይሰጠኛል። ኤስኪዩኤልም ላይ እንደተማራችሁት ማለት ነው። አክሰስም ላይ ሌቭል 2 ኮርስ ላይ ተምራችሁታል። ኦፕሬት ዳታቤዝ አፕሊኬሽን የሚለው ሌቭል 2 ላይ ተምራችኋል። አክሰስ ኤንድ ዩዝ ዳታቤዝ አፕሊኬሽን የሚለው ሌቭል 1 ላይ ተምራችኋል። ልክ እንደዛ ማለት ነው። ከዛ የተለየ ብዙም ነገር የለውም። ምናልባት ኢንተርፌሱ ካልሆነ የዊንዶው ኢንተርፌስ ካልሆነ በስተቀር። ስለዚህ እዚህ ጋር የዳታቤዝ ስማችንን እንጽፋለን ማለት ነው። ኤስኪዩኤል ላይ በኮድ የጻፋችሁት እዚህ በግራፊካል ዩዘር ኢንተርፌስ መሆኑ ነው ልዩነቱ። ሶ ዳታቤዙ ምን እንበለው? ለምሳሌ ስቱደንት ልበለው እስኪ። ስቱደንት ዳታቤዛችን ማን ሆነ? ስሙ ስቱደንት የሚል ቀድሞ ካለ እስኪ ስቱደንት ወይም ICT የሚል ከፊት ይጨምርበት። ICT ስቱደንት የሚል ዳታቤዝ ጻፍኩኝ። የዳታቤዝ ስም ሶ ክሬት አረጋታለች ማለት ነው። አሁን የማደርገው ዳታቤዝ ክሬት ማድረግ ነው። ስለዚህ ክሬት የምትለዋ ላይ ክሊክ አደርጋለሁ። ምን የሚል ፈጠርና አሁን አያት እዚህ ጋር የምታዩት ICT ስቱደንት ቻት እዚህ ጋር ክሬት ተደርጋለች። አሁን በሱ ስር ቴብል ማስገባት ነው። ቴብል ክሬት ማድረግ ነው። እነዛን ዳታዎች የሚቀበልልኝ ማለት ነው። ስለዚህ ስቱደንት ማን ነው? እዚህ ጋር ቴብላችንን ማን እንበለው? ICT ስቱድ ማለት ይችላል። ስቱድ ያኛው ስቱደንት ስለሚል ዳታቤዛችን ከሱ ለመለየት ICT ስቱድ ልበለውና ቴብላችን በዛ መልኩ ይሁን ለመለየት ያክል ነው እንጂ ስንት ናቸው ኮሉምኖቻችን ወይም ፊልዶቻችን? 6 ናቸው። ቅድም ID ኔም፣ ፋዘር ኔም፣ ሴክስ፣ ኤጅ፣ አድሬስ ብለን የለ 4 የነበረውን 6 እናደርገዋለን። ይሄንን ኢንክሪዝ ዲክሪዝ ማድረግ እንችላለን። እነዚህ ድሮፕ ዳውኖቹ የምታዩቸው ኢንክሪዝ ዲክሪዝ ማድረጊያ ናቸው ቁጥሩን። ስለዚህ 6 አድርጌ ክሬት እለዋለሁ ማለት ነው። አሁን 6 ኮሉምን አመጣልኝ ማለት ነው። ስለዚህ የመጀመሪያው ቅድም ያልነው SID አይደል ያልነው? SID እንለዋለን። እዚህ ጋር ኤስ ኔም ነው ያልነው። ኤስ ኔም እንለዋለን። ቅድም እዛ ፎርሙ ላይ ካስታወሳችሁ ማለት ነው። ኤስ ኔም ከዛ እዚህ ጋር ኤስ ኤፍ ኔም ኤስ ፋዘር ኔም ያለው ማለት ነው። ታስታውሳላችሁ። ቀጥሎ ያልነው ሴክስ ነው። ቀጥሎ ያልነው ኤጅ ነው። ታስታውሳላችሁ። የመጨረሻው ምንድን ነው? አድሬስ እንልና ጂና አይ ቲንክ ካፒታል ማድረግ እንችላለን። ከዛ እዚህ ጋር ዳታ ታይፕ በተማርነው መሰረት ዳታ ታይፕ አሁን ቴክስት የምንጠቀም ከሆነ አይዲው ጋር ለምሳሌ አሁን ቅድም ስጽፍ አይታችሁ ከሆነ ICT 123 ICT 123 ብያለሁ ሊጻፍኩት። ስለዚህ ቴክስትም ነምበርም ወይም ኤኒ ካራክተር የሚቀበለው ማን ነው? ቫርካር ወይም ካር የሚለው ዳታ ታይፕ ነው። ዳታ ታይፕ ላይ ስንማማር እንደነበረው ማለት ነው። ስለዚህ ቫርካር ማድረግ እንችላለን። ኔምም ያው ካራክተር ስለሆነ ቫርካር እንጠቀማለን። ይሄኛውን ቫርካር ነው። ሴክስ ኮሉምንም አይዘር ኤፍ ኦር ኤም አንድም ቢሆን የምንጽፈው ካራክተር ነው። ስለዚህ ቫርካር ወይም ካር የምትለዋን መጠቀም እንችላለን። ኤጅ ግን ቁጥር ስለሆነ 22 23 30 ምናምን ስለሆነ የምንለው ኢንቴጀር ነው የምንጠቀመው። ኢንት እንዳለ አዚቲዝ ዲፎልቱ ኢንት ስለሆነ ኢንት እንጠቀማለን። ይሄኛው ግን አድሬስ ግን ደሴ፣ ባህር ዳር፣ ጎንደር፣ አዲስ አበባ፣ ሐዋሳ ስለምንል ቫርካር እንጠቀማለን ማለት ነው። አያችሁ። ይሄን ካረግን በኋላ ሴቭ እናደርጋለን ቴብላችንን ማለት ነው። ከዛ በኋላ PHPያችንን ኦኬ ሌንግዞቹን ሳልጽፍ ስለቀረው ነው። ለምሳሌ አይዲው ስንት ነው? አይዲው የአንድ ተማሪ አሁን ICT የሚለው 3 አለ አይደለ? ICT 123 6 ሌላም ካለ ብለን እናስብና እስከ 15 ካራክተሮች ከፈጀ 15 ልንሆን እንችላለን ወይም 20 ልትሉ ትችላላችሁ። ችግር የለውም። ቢተርፍም ችግር የለውም። 20 ብላችሁ 10 የምትጠቀሙ ከሆነ ያን ያህል ማተር አያደርግም። ያው ሪዘርቭድ የሆነውን ስፔስ
ጠቅላላ ያለ መጠቀም እንትን ነው እንጂ ችግር የለውም። የአንድ ሰው ስሙ ብቻ እንግዲህ ማክሲመም ስሙ ብቻ ነምበር ኦፍ ካራክተር ስንት ሊሆን ይችላል? ያንን ገምታችሁ ማክሲመም ማስቀመጥ ነው። 15 ከሆነ 15 ፋዘር ኔምም 15 ብታስቀምጡ ችግር የለውም። ይሄኛው ፊሜል የሚለው ሙሉን የምንጽፍ ከሆነ 6 ሊፈጅ ይችላል። ስለዚህ ማክሲመሙን ጻፉት እናንተ። ሜል 4 ነው፣ ፊሜል 6 ነው። ስለዚህ 6ቱን ማክሲመም አንድም ከጻፋችሁ ችግር የለውም። ኤጅ ነው እንትኑ ዲጂቱን ማስቀመጥ ይቻላል ማለት ነው። ስለዚህ እንዲህ እያደረግን አድሬስ 20 ማስቀመጥ እንችላለን። ሴቭ እንላለን። አሁን ሴቭ ከተደረገ በኋላ ይሄ ቀጣይ ስራችን ምንድነው የሚሆነው የሚለውን ማየት ነው። ቀጣይ ስራችን ደግሞ PHP ፋይሉን ክሬት ማድረግ ነው። ስለዚህ እሱን ክሬት ማድረግ ይጠበቅብናል። PHPውን ክሬት ለማድረግ ጊዜ ወስደን ክሬት እናደርጋለን። ከዛ ሁለቱን የማገናኘት ስራ እንሰራለን ማለት ነው። ለአሁኑ እዚህ ላይ